ሰላም ጤና ይስጥልን የተከበራችሁ የኢትዮ ዜና ቤተሰቦች እንዴት አላችሁ? ዝርዝር ዜናዎቻችን የተለያዩ ጉዳዮችን አጠናክሮ ከሰዓት ጀምሮ ወደ እናንተ መድረሱን ይቀጥላል። ቻናሉን ሰብስክራይብ እያደረጋችሁና መረጃዎችንም ላይክ እያደረጋችሁ ለበርካቶች እያጋራችሁ አብራችሁን ትዘልቁ ዘንድ ከወዲሁ በአክብሮት እንጠይቃለን። የህወሓት ኃይል ሽራሮን ለቆ ለመውጣት መገደዱ ጦርነቱን የለኮሰ ህወሓት ነው የሚል መረጃም ተሰምቷል። ባለፈው ሳምንት ቅዳሜ ሐምሌ 5 ቀን የፌዴራል መንግስትና የትግራይ ኃይሎች ሽራሮ በተባለ የሱዳን አዋሳኝ ስፍራ ግጭት ውስጥ ገብተው እንደነበርና ግጭቱ ለ20 ሰዓታት ቀጥሎ መቆሙ መዘገቡ ይታወሳል። አሁን ድረስ ስለ ግጭቱ ያልጠሩ በርካታ ያልተመለሱ ጥያቄዎችና ማረጋገጫ ያልተሰጠባቸው ጉዳዮችም አሉ። ተኩሱን ማን በቅድሚያ ከፈተ የሚለው አሁን ጥያቄነቱ የቀጠለ ቢሆንም የክልሉን ስልጣን በኃይል የጨበጠው ህወሓት ወዲያውኑ መግለጫ በመውጣት የፌዴራል መንግስት ዘመቻ ከፈተብኝ ማለቱ ይታወሳል። ህወሓት አክሎም በግጭቱ የሱዳን ፈጥኖ ደራሽ ኃይሎች ተሳትፈዋል ሲል ከሷል። አሁን ድረስ ከፌዴራል መንግስት በኩል ምንም አይነት ይፋዊ መረጃ አልወጣም። ሆኖም ከመንግስት ጋር ግንኙነት ያላቸው አካላት ህወሓትን ጦርነት በመክፈት ይከሳሉ። ይህ ጉዳይ በሳተላይትና በሌሎች ቴክኒካል መረጃዎች እስኪጣራ የህወሓትን መግለጫ አትመኑ ሲል የመስኖና ቆላማ አካባቢዎች ሚኒስትሩ ዶክተር አብርሃም በላይ በማህበራዊ ገጻቸው ግጭቱ መቀስቀሱን አስታውቀው ህወሓትን የመጀመሪያው ተኩስ በመክፈት ከሰዋል። ግጭቱ በከባድ መሳሪያና በድሮን የታገዘ እንደነበር የዓይን ምስክሮች ሲገልጹ በሱዳን ድንበር የሚገኝ መጠለያ ጣቢያ ላይ ጉዳት መድረሱና ስደተኞች መሞታቸው በሱዳን ሚዲያዎች በኩል እየተዘገበ ነው። የጀርመን ድምፅ ዶቼ ቬለ የወልቃይት ዞን አመራሮችን አነጋግሮ ዛሬ ባወጣው ዘገባ ተኩሱን በቅድሚያ የከፈተው ህወሓት ስለመሆኑ እንዲሁም ግጭቱ የተካሄደባት ሽራሮ ከተማን ህወሓት በስተመጨረሻ ተገዶ ለቆ መውጣቱንም አመላክቷል። ይህ በእንዲህ እንዳለ የፖለቲካ አመራሮችና የህግ ባለሙያዎች እስር አጋጥሟቸዋል። ፖለቲከኛው አቶ አበበ አካሉ ጨምሮ ሁለት የኢህአፓ ፖለቲከኞችና የተቃዋሚዎች ጠበቃ የሆኑት አበራ ንጉስ በአገዛዙ ታስረዋል። የኢትዮጵያ ህዝብ አብዮታዊ ፓርቲ አመራር የሆኑት ፖለቲከኞቹ አበበ አካሉና ይስሐቅ ወልዳይ እንዲሁም የቀድሞ የሰላም ሚኒስትር ዴኤታ የታየ ደንደዓ ጠበቃ የሆኑት አበራ ንጉሱ በቁጥጥር ስር መዋላቸውን ፓርቲው አስታውቋል። ሁለቱ ፖለቲከኞች እና የህግ ባለሙያው በአገዛዙ የጸጥታ ኃይል አባላት የተያዙት በትላንትናው ዕለት ሲሆን ከጠዋት ጀምሮ በተለያዩ ሰዓት እንደሆነ የቤተሰብ ምንጮች ጠበቃና የኢህአፓ ፕሬዝዳንት ገልጸዋል። በቅድሚያ የተያዙ ለተቃዋሚ ፖለቲከኞች ጠበቃ በመሆን የሚታወቁት አበራ ንጉሱ ናቸው። አቶ አበራ በ2016 ዓ.ም ሰልፍ ጦርነት ይብቃ በሚል ሊካሄድ ታቅዶ ከነበረው ሰልፍ ጋር በተያያዘ በቁጥጥር ስር መዋላቸው ይታወሳል። የፌዴራል ፖሊስ አባላት ወደ ጠበቃ አበራ ቤት የመጡት ትላንት ጠዋት 1 ሰዓት ተኩል ገደማ መሆኑን ስማቸው እንዳይጠቀስ የጠየቁ አንድ የቤተሰብ ምንጭ ለቢቢሲም ተናግረዋል። የተወደዳቸው የቻናላችን ቤተሰቦች ለዚህ ሰዓት ያዝናቸው አዳዲስ ሰበር መረጃዎች እነዚህ ነበሩ። ከቆይታ በኋላ በሌሎች መረጃዎች ድጋሚ እንገናኛለን። እስከዛው ያላችሁበት መልካም ጊዜን ተመኘ።